ናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ለ17 ዓመታት ኢትዮጵያን በአንድ እጃቸው ያንቀጠቀጧት ኃያሉ ኮሎኔል መንግስቱ ኃይለማርያም በዚያች በግንቦት 13 ንጋት ላይ በገንዛ አውሮፕላናቸው ውስጥ ሆነው አቅጣጫ እንዲቀየር ሲያዝዙ አብራሪው ካርታ የለኝም ብሎ በንጋጤ ሲመልስላቸው ምን ተሰምቷቸው ይሆን? ታሪክን ወደ ኋላ ሂደን እንፈትሻለን። ካርታ አልያዝንም ሁሉ ብለው ነግረዋቸዋል ለፕሬዝዳንቱ። ያኔ ነው ካርታም አልያዝንም ሲሏቸው እንደ እጅህ መዳፍ የምታውቀው መሬት ደግሞ በዚህ በሮዶልፍ ወንዝ በኩል ሀይቅ በኩል አቋርጣ ትሄዳለህ ያሏቸው። በሳቸው በኩል ነው የሰማሁት ትዕዛዝ ከኢትዮጵያ አየር ክልል እስክትወጡ ድረስ የሬዲዮ ኮሙኒኬሽን ታቋርጣላችሁ። ሺዎችን አብረን እንሙት እያሉ የቀሰቀሱት መሪ ለምን ረዳታቸውን ብቻውን ትተውት ተሰደዱ? የታሪክ መዝገብ ያልዘገበው ሚስጥር ይዘን መተናል። የአብዮቲ መሪ የመጨረሻ ሰዓትና ያልተሰሙ የሚስጥር ንግግሮችን ለመስማት ቪዲዮውን እስከ መጨረሻው ይከታተሉ። ሌሎችም እንዲደርስ ላይክ እና ሼር በማድረግ ተተባበሩን ዘንድ በአክብሮት እንጠይቃለን። ዛሬ በሐራሬ ቢላ ውስጥ ነው የኢትዮጵያና ዜና በቴሌቪዥን ሲከታተሉ እውነቱ ይሄ ነው በሚል ድምጻቸው ውስጥ የሚሰማው መንቀጥቀጥ የእድሜ ነው ወይስ የጸጸት ስንል እንጠይቃለን። ከ34 ዓመት በኋላ በሰጡት ምስክርነት ደህና ዋሉ ብዬ ነው የወጣሁት ሲሉ ግንባር ላይ ደሙን ለሚያፈሰው ወታደርና አገራቸውን ጥለው ለጠፉት መሪ ታሪክ ምን አይነት ፍርድ ይሰጥ ይሆን? የምናየው ይሆናል። አብራችሁን ቆዩ። ሺዎችን ያንቀጠቀጠው ያ ድምጽ ዛሬ በዚምባብዌ ጸጥታ ውስጥ ተውጦ ቀርቷል። ነገር ግን እውነቱ ዛሬም ድረስ ትውልድን እንደረበሸ ቀጥሏል። ግንቦት 13 ቀን 1983 ዓመተ ምህረት አውሮፕላኑ ከቦሌ አየር ማረፊያ ሲነሳ አብራሪዎቹ የሚሄዱት ወደ ብላቴ ማሰልጠኛ መስሏቸው ነበር። ነገር ግን ደመናውን ሰንጥቀው እንደወጡ መሪው ኮሎኔል መንግስቱ ኃይለማርያም ወደ አብራሪው ክፍል በመግባት ያልታሰበ ትዕዛዝ አስተላለፉ። ወደ ናይሮቢ አዙረው ሲሉ ተደመጡ። አብራሪው በድንጋጤ ካርታ የለኝም ሲል መለሰላቸው። የ17 ዓመቱ አብዮት በአንድ ቀን ሽሽት አከተመ። ናይሮቢ እንሂድ፣ አስቸኳይ ስብሰባ አለኝ ብለዋል ፕሬዝዳንቱ አሉኝ። እኔም ደነገጥኩ። አይ እኛ አልተዘጋጀንም አይሏቸውም ወይ? አዎ አልተዘጋጀንም። የፍላይት ፕላን የሚባል አለ። ፍላይት ፕላናችንም ለዛ አይደለም የተሞላው። ሰው ሀገር ዝም ብለን መግባት አንችልም ብለው ሲነግሯቸው ፕሬዝዳንቱን አይ አንተ ደግሞ መኮንን የኢትዮጵያን ካርታ እንደ እጅህ መዳፍ አይደል እንደምታውቀው በዚህች በሮዶልፍ በኩል አቋርጠህ ትሄዳለህ ብለው አሉኝ። ካርታ አልያዝንም ሁሉ ብለው ነግረዋቸዋል ለፕሬዝዳንቱ። ያኔ ነው ካርታም አልያዝንም ሲሏቸው እንደ እጅህ መዳፍ የምታውቀው መሬት ደግሞ በዚህ በሮዶልፍ ወንዝ በኩል ሀይቅ በኩል አቋርጣ ትሄዳለህ ያሏቸው። በሳቸው በኩል ነው የሰማሁት ትዕዛዝ ከኢትዮጵያ አየር ክልል እስክትወጡ ድረስ የሬዲዮ ኮሙኒኬሽን ታቋርጣላችሁ። ሺዎችን አብረን እንሙት እያሉ መሪው ግን ብቻቸውን የተሰደዱባትን ያችን አስደንጋጭ ሰከንድና በሐራሬ ብቸኝነት ውስጥ የሚሰማውን የህሊና ጩኸት እንፈትሻለን። አብራችሁን ቆዩ። በግንቦት 13 ቀን 1983 ዓመተ ምህረት ጎህ ሲቀድ ኢትዮጵያ ምድር ገና የሚስጥሩን ክብደት አላወቀችም ነበር። በቤተ መንግስቱ አዳራሾች ውስጥ የሚሰማው የእርምጃ ኮቴ እንደ ቀድሞው የድል ሳይሆን የሽሽት ነበር። ኮሎኔል መንግስቱ ኃይለማርያም ለ17 ዓመት የገነቡትን ግዙፍ መዋቅርና ሚሊዮኖችን እምነት በሻንጣው ሸክፈው ለመውጣት ሲዘጋጁ በቦታቸው የሚሰማው የህሊና ጩኸት ምን ሊሆን እንደሚችል መገመት አያዳግትም። ያ ሁሉ የፈሰሰ ደም፣ ያ ሁሉ የተነገረ መፈክርና ኢትዮጵያ ወይም ሞት የሚለው ቃል ዛሬ ትርጉሙን አጥቶ በመሪው ዝምታ ተተክቷል።
አውሮፕላኑ ከቦሌ አየር ማረፊያ ሲነሳ ፊታችን የምትታየው አዲስ አበባ ቀስ በቀስ እየራቀች ስትሄድ መንግስቱ ለአፍታ እንኳን ዞር ብለው ለመመልከት አልደፈሩም። ይህ ታላቅ ክደት ብቻ ሳይሆን በውስጣቸው ያለውን ሀገርን የማጣት ስቃይ ላለማየት የተደረገ ትግል ይመስላል። አብራሪዎቹ የሚሄዱት ወደ ብላቴን ማሰልጠኛ መስሏቸው ነበር። ነገር ግን አውሮፕላኑ ደመናውን ሰንጥቆ ሲወጣ መሪው ወደ አብራሪው ክፍል በመሄድ አቅጣጫውን ወደ ናይሮቢ እንዲቀይር አዘዙ። የአብራሪው መደንገጥ፣ የካርታ ለመኖርና የመንግስቱ ግትር ትዕዛዝ በዛች ጠባብ ክፍል ውስጥ የፈጠሩት ድባብ የአንድን ታላቅ ሀገር መውደቅ ባጭሩ የሚያሳይ ትዕይንት ነበር። ናይሮቢ አየር ማረፊያ ላይ አውሮፕላኑ ሲያርፍም ዓለም ሁሉ በግርምት ተዋጠ። በኢትዮጵያ ሬዲዮ የተላለፈው መሪው ሀገር ጥለው ሄደዋል የሚለው ዜና ግንባር ላይ ደሙን ለሚያፈሰው ወታደር ትልቅ መርዶ ነበር። መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት የታመነ መሪ ሲከዳ የታመነ ሰራዊት ይበተናል፣ የተከበረች ሀገርም ትዋረዳለች። መንግስቱ ኬንያ ምድር ላይ ሲረግጡ ዙሪያቸውን የከበቧቸው የኬንያ ባለስልጣናት የሚያዩቸው እንደ ሀያል ፕሬዝዳንት ሳይሆን እንደተሸነፈ ስደተኛ ነበር። መሳሪያ ልገዛ ነው የመጣሁት የሚለው የሽንገላ ንግግራቸው የአንድን መሪ ለመጨረሻ ጊዜ ክብሩን ለማዳን ያደረገው ከንቱ ሙከራ ነበር። ሐራሬ ዚምባብዌ ዛሬም ድረስ መንግስቱ የሚኖሩባት ያቺ ሀገር ለሳቸው ወርቃማ ቤተ መንግስት ሳይሆን የትዝታ እስር ቤቱን ቀጥላለች። ከ34 ዓመታት በኋላ በሰጡት ምስክርነት እውነቱ ይሄ ነው ብለው ሲናገሩ ድምጻቸውን ውስጥ የሚሰማው ቁጭት ትውልድን ይረብሻል። በደንብ ተሰናብቼ ነው የወጣሁት ቢሉም ሰነበታቸው ግን ያለመሰሳም የተደረገ ሀገርን፣ ህዝብን በጨለማ ጥሎ የጠፋ ሰነበት ነበር። በየምሽቱ የሐራሬ ፀሐይ ስትጠልቅ መንግስቱ ወደ ሰሜን ወደ ኢትዮጵያ ተራሮች ይመለከታሉ። ያቺ በሳትና በደም ያጠመቋት ሀገር ዛሬ በናፍቆትና በጸጸት ያቃጠለቻቸው ትገኛለች። የአንድ መሪ ውድቀት ለሀገር ውድቀት የሚሆነው እንዴት ነው የሚለውን እንዳስሳለን። ይህ ጥያቄ በየሰከንዱ ይስተጋባል። መንግስቱ ኃይለማርያም ኢትዮጵያ ታሪክ አካል ናቸው። በጥሩም ይሁን በመጥፎ ነገር ግን አወጣጣቸው መጨረሻዋ ሰከንድ ሽሽት በታሪክ መዝገብ ላይ የማይጠፋ ጥቁር ነጥብ ጥሎ አልፏል። ሺዎችን ያረገፈው ቀይ ሽብር፣ በሚሊዮን የሚቆጠሩ ወጣቶችን የበላው ጦርነትና በመጨረሻም በመሪው መሰደድ የተቋጨው አብዮት ለትውልድ ትልቅ ትምህርት ጥሎ አልፏል። መንግስቱ ኃይለማርያም ምስል በዝግታ እየጠፋ ይሄዳል። ድምጻቸው እውነቱ ይሄ ነው እያለ በጆሮአችን ውስጥ ይጮሃል። ይህ ድምጽ የመሪ ብቻ ሳይሆን እግሩን ያጣ ወዳጅ ዘመዶቹን የከዳና በታሪክ ፍርድ ቤት የቆመ ሰው ድምጽ ነው። ኢትዮጵያ ግን አሁንም አለች። ተራሮቿ፣ ወንዞቿና ህዝቧ የመሪዎችን መምጣትና መሄድ እያዩ ይኖራሉ። መንግስቱ ግን በዚያው በናፍቆት እንደደረቁ በዚምባብዌ ጸጥታ ውስጥ ተውጠው ይቀራሉ። ታሪክ ግን ሁልጊዜም እውነቱን መናገሩን አያቆምም። 17 ዓመታት ጉዞ በአንድ ቀን ሽሽት ተጠናቀቀ። ታማኝ አጃቢዎቻቸው አብረን እንሙት እያሉ እሳቸው ግን አንተም ብትመጣ ይሻላል በሚለው የገዛ ረዳታቸውን ሲጠይቁ የነበረው ትዕይንት ሰው ልጅ በሞትና በሕይወት መካከል ያለውን ደካማነት ያሳያል። ረዳታቸው ሀገሬ አልወጣም ብሎ ሲቀራቸው፣ መንግስቱ ግን ብቻቸውን ወደ ሰማይ ተሰደዱ። ይህ ብቸኝነት፣ ይህ ባዶነት ዛሬም ድረስ በሐራሬ ጎዳናዎች ላይ አብሯቸው ይጓዛል። ታሪክ ሰዎችን ይፈርዳል። ነገር ግን መሪዎችም እንደማንኛውም ሰው የልብ ስብራት አላቸው። የመንግስቱ ስብራት ግን ኢትዮጵያም ስብራት ነበር።
በግንቦት 13 ቀን 1983 ዓ.ም የተፈጸመው ድርጊት በአንድ ጀንበር የተከሰተ ሳይሆን ለወራት ሲብላላ የቆየ የውድቀት ውጤት ነበር። ኮሎኔሉ በዚምባብዌ ቤታቸው ጸሐፊው የታገሱ ጌትነት በሰጡት ቃል ሀገር ጥለው የመሄድ ውሳኔ ላይ የደረሱት ሳምንታት በፊት ነበር። ሚያዝያ ወር በተካሄደው የሸንጎ ስብሰባ ላይ አንዳንድ የሸንጎ አባላት ኬኒን ይዋጡ እያሉ በድፍረት ሲናገሩባቸው መንግስቱ የስልጣን ዘመናቸው ማክተሙን የተረዱበት ቅጽበት ነበር። ያኔ ነው የሸዋን ህዝብ አስታጥቃለሁ የሚል መፈክር በውስጡ ራስን የማዳን ሚስጥር ይዞ ብቅ ያለው። በዚያች መጨረሻ ንጋት ቦሌ አውሮፕላን ማረፊያ ሲደርሱ በአጃቢዎቻቸውና በሰራተኞች ፊት የነበራቸው ገጽታ የተረጋጋ ይመስል ነበር። ነገር ግን በልባቸው ውስጥ የሚመላለሰው ስሜት እጅጉን ከባድ ነበር። 17 ዓመታት አብዮታዊ ጉዞ፣ የሺዎች መስዋዕትነትና ኢትዮጵያ ሕዝብ ተስፋ በእሳቸው መውጣት ምክንያት አደጋ ላይ መውደቁን ያውቁት ነበር። አውሮፕላኑ ከኢትዮጵያ ምድር ተለይቶ ወደ ሰማይ ሲወጣ ታሪክ ገጽ እንደ አውሮፕላኑ ክንፍ በፍጥነት እየተገላበጠ ነበር። ኮሎኔሉ አብራሪውን ወደ ናይሮቢ አዙረው ሲሉ አብራሪው መኮንን ካርታ የለኝም ብሎ በድንጋጤ ሲመልስላቸው መንግስቱ ሀገርህን አታውቃትም ወይ ሲሉ ጠየቁት። ሰውየው ማን ናቸው? ቪአይፒ ብለን ስንጠይቅ ጀነራል ተስፋዬ ገብረ ኪዳን ናቸው። የሚሄዱትም ብላቴን ነው ተባለ። እሺ። ከዛ ፕላኑ እየተሰራ ነዳጅ ግን በጣም ብዙ ነው የሰጡ። ለምንድን ነው ይሄ ሁላ ቤንዚን የሚያስፈልገው? ብላቴን ከሆነ የ40 ደቂቃ መንገድ ነው እና ብላቴን ደርሶ መልስ ከሆነ ብለን ጠየቅን። በጊዜው ዲስፓች ኦፊስ ኃላፊ የነበረው መጣና የምትሄዱት ብላቴን፣ ከብላቴን በኋላ ሚስጥራዊ ፍላይት ነው አስመራ ነው የምትሄዱት። ዳይሬክት አዲስ አበባን ኦቨርፍላይ አድርጋችሁ አስመራ ታርፉና ሲጨርሱ ጉዳያቸውን ወደ አዲስ አበባ ትመጣላችሁ። ስለዚህ ይሄ ነዳጅ ካልኩሌት ስታደርጉት በዛ መሰረት የተሰራው አለ። እሱም በሰጡት ምላሽ በውስጡ ትልቅ ቁጭትና ሐዘን ነበረው። ናይሮቢ ሲደርሱም የታየው ሁነት ደግሞ ሌላ ልብ ሰባሪ ትዕይንት ነበር። በአውሮፕላን ማረፊያው ውስጥ የነበሩ የኬንያ ሲቪል አቪዬሽን ባለሙያዎች አንዲት ትንሽ አውሮፕላን የጎረቤት ሀገር ፕሬዝዳንት ያለ ቅድመ ሁኔታ መከሰታቸው ግራ ጋብቷቸው ነበር። መንግስቱ ግን አሁንም ክብራቸውን ለማስጠበቅ ሲሉ ማሻታቸውን ቀጥለዋል። መሳሪያ ልገዛ ነው የመጣሁት የሚለውን ሽፋን ይዘው ነበር። ሆኖም ግን የኬንያው ፕሬዝዳንት ዳንኤል አራፕ ሞይ ፕሬዝዳንታችሁ እዚህ መጥተዋል ብለው ለኢትዮጵያ ኤምባሲ ሲደውሉ ሚስጥሩ ይፋ ሆነ። የአንድ ሀገር ፕሬዝዳንት በባዕድ ሀገር ኤርፖርት ውስጥ ብቸኛና ስደተኛ ሆኖ ሲታዩ የመሪነት ክብር ምን ያህል ፈታኝ እንደሆነ ያሳያል። በዚምባብዌ በስደት የቆዩባቸው እነዚህ 34 ዓመታት ለመንግስቱ ትልቅ የህሊና እስር ቤት ናቸው። በየቀኑ የኢትዮጵያን ዜና እየሰሙ የሀገራቸውን ወቅታዊ ሁኔታ እየተከታተሉ ነገር ግን ጣልቃ መግባትም ሆነ መመለስ የማይችሉበት ሁኔታ ውስጥ መሆናቸው ለሰው ልጅ ትልቅ ቅጣት ነው። በደንብ ተሰናብቼ ነው የመጣሁት የሚለው ቃላቸው ለብዙ ዓመታት ከቶን የሄደ በሚል ከሚከሷቸው ደጋፊዎቻቸውና ለሰራዊት የሰጡት ዘግይቶ የመጣ ምላሽ ነው። ምንም ስውር ነገር የለውም፣ እውነቱ ይሄ ነው ሲሉ ያንን ሁሉ ዓመት በውሸትና በአፈታሪክ የተሸፈነውን ታሪክ እርቃኑን አስቀርተውታል። በሐራሬ ጸጥታ ውስጥ የተቀመጡትን አዛውንት ኮሎኔል ብቻ አይደሉም። ይልቁንም የአንድ ሀገር ዕጣ ፈንታ በአንድ ሰው ውሳኔ ላይ ሲወድቅ የሚመጣውን አደጋና በመጨረሻም የሚከተለውን ሐዘን ነው። መንግስቱ ኃይለማርያም የኢትዮጵያ አካል ሆነው ተወለዱ። በታሪክ አውሎ ንፋስ ውስጥ አለፉ። በስደት የሀገራቸውን አፈርና አየር እየናፈቁ እንዲቀሩ ተገደዱ። ታሪክ ለሁሉም ዋጋውን ይሰጣል። ለመንግስቱም የሰጣቸው ዋጋ ይኸው የዘላለም ስደትና የቁጭት ዝምታ ነው። ኢትዮጵያ ሰማይና ተራሮች በምስል በዓይኖቹ ይታያሉ። ድምፃዊው መሪ ዛሬም ድምፁ ጠፍቷል። የሚሰማው የነፋስ ሹሹታና የታሪክ ማዕበል ብቻ ነው። እውነቱ ይህ ነው የሚለው የመጨረሻው ቃል ለትውልድ የቀረበ የመጨረሻ ምስክርነት ሆኖ ተመዝግቧል። ኢትዮጵያም መሪዎቿን እያፈራችና እያጣች በታሪክ ጎዳና ላይ ጉዟን ትቀጥላለች። የመንግስቱ ታሪክ ግን ሁልጊዜም እንደ አንድ ልብ ሰባሪ ግጥም፣ እንደ አንድ ክቡር ግን ደግሞ የከሸፈ ህልም ሆኖ ሲተረክ ይኖራል።
ሲናገርና እሱ ሲናገር አጃቢዎቹም ደነገጡ፣ እኔም ደነገጡ። በሙሉ እንትን ይሆን እና ሰውየው እንደገና ደግሞ ከዛ ከአውሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን የደነገጥ ነው። ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ሊጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበረ። እሳቸው ከፍተኛ ስብሰባ አለኝ የምቀርበት አይደለምና በምንም አይነት ሂድ ብለው ሲያዙት ይሄ እንዲሁ ቁጭ እንዳለ ነው የቀረነው ሁላችን። በእነዚህ ሁሉ ዓመታት ውስጥ ኮሎኔሉ በልባቸው የያዙት ትልቁ ስቃይ ተከዳው ወይስ ከዳው የሚለው ትልቁ ጥያቄ ሳይሆን አይቀርም። ወዶቻቸውንና ሰራዊቶቻቸውን በጦርነት መሃል ጥለው መሄዳቸው በታሪክ ፊት እንዴት እንደሚታይ ያወቁት ውሳኔውን መውሰዳቸው ትልቅ ሰብአዊ ድፍረትና ፍርሃትን በአንድነት ይጠይቃል። ዛሬም ድረስ በዚምባብዌ ጎዳናዎች ላይ ሲራመዱ የሚያዩት የሐራሬን ዛፎች ሳይሆን የአዲስ አበባን አደባባዮች እንደሆነ መገመት አይከብድም። ይህ የስደት ኑሮ ለሰው ልጅ ትልቅ የመከራ ትምህርት ነው። ያ ወጣትና ቁጡ ወታደር ዛሬ በሽፈት የተሸፈነና ድምፁ የሰከነ አዛውንት ሆኗል። ኢትዮጵያ የመኖር ፍላጎት የለኝም ቢሉም ያ ግንባራቸው ግን አሁንም ወደ ሰሜን እንዳዞሩ አሉ። ታሪክ ሰዎችን ይፈርዳል። ነገር ግን መሪዎችም እንደማንኛውም ሰው የልብ ስብራት አላቸው። የመንግስቱ ስብራት ደግሞ ኢትዮጵያ ታሪክ ጠባሳ ሆኖ ለዘላለም ይኖራል። በዚምባብዌ በስደት የሚኖሩት ኮሎኔል መንግስቱ ኃይለማርያም ላለፉት 3 አስርት ዓመታት በዝምታና በብቸኝነት ውስጥ ሆነው ኢትዮጵያን ሰማይ ምድር ሲያለሙ ኖረዋል። ዶኩመንታሪው በዚህ የመጨረሻ ምዕራፍ ላይ የሚያተኩረው ስልጣንና ዝና አልፎ ሰው ልጅ ከሌላው ጋር ብቻውን በሚቀርበት ሰዓት የሚሰማው ጥልቅ ስሜት ላይ ነው። በሐራሬ የሚገኘው መኖሪያ ቤታቸው ለብዙዎች ሚስጥራዊና የማይደረስ ቢመስልም ለእሳቸው ግን የናፍቆትና የትዝታ እስር ቤት ሆኖባቸዋል። መንግስቱ ኃይለማርያም በቅርቡ በሰጡት ምስክርነት ደህና ዋሉ ነው ያልኳቸው ሲሉ ያንን አሳዛኝ መለያያ ሰዓት አስታውሰዋል። ይህ አባባላቸው ታዲያ በወቅቱ ሰራዊቱ ግንባር ላይ ሆኖ መሪን ሲጠብቅ ለነበረው ሁኔታ ትልቅ ተቃርኖ ቢመስልም እሳቸው ግን ከክብር ወደ ውርደት ላለመውረድ ያደረጉት የመጨረሻው የክብር ስንብት ሳይሆን አልቀረም። ብላቴ ሄዳለሁ ብያለሁ፣ ኬንያ ወይም ዚምባብዌ ሄዳለሁ አለለም በማለት በወቅቱ የተጠቀሙበትን ማታለያ ዛሬ ላይ በግልጽ ሲያምኑ በቃላቸው ውስጥ የሚሰማው ቁጭት ትውልድን የሚረብሽ ነው። ቤታቸው ግቢ ውስጥ ብቻቸውን ሲራመዱ መጽሐፍ ሲያነቡ ወይም ኢትዮጵያን ዜና በቲቪ ሲከታተሉ የሚያሳዩ ትዕይንቶች አንድ ኃያል ሰው ብቸኝነት በግልጽ ያሳያሉ። የአሾችን ያንቀጠቀጠ ድምፅና በትረ መኮንን ዛሬ ላይ የለም። ይልቁንም በእድሜ የጠወለጉ እጆችና የሰከነ ድምፅ የታሪክን ፍርድ ሲጠባበቁ ይታያሉ። አብሯቸው የነበሩትና በኋላም በስርና በስደት ያለፉት ባለስልጣናት ስለ መንግስቱ አመጣጥ ያላቸው ስሜት የተደበላለቀ ነው። አንዳንዶች ጥሎን ሸሸ ብለው ሲወቅሷቸው፣ ሌሎች ደግሞ ለሀገር ሰላም ሲሉ ራሳቸውን መስዋዕት አደረጉ ይላሉ። ይህ የሐሳብ ልዩነት ራሱ የኢትዮጵያ ታሪክ ምን ያህል የተወሳሰበ እንደሆነ ያሳያል። ኮሎኔሉ ግን ዛሬም ድረስ መሳሪያ ልገዛ ወጣሁ እንጂ አልኮበለልኩም የሚለውን የቀድሞ መከላከያቸውን ትተው እውነቱ ይሄ ነው፣ ተሰናብቼ መጣ በማለት የታሪክን መዝገብ ዘግተውታል። በተለይ ልብ የሚሰብረው ትዕይንት መንግስቱ ስለ እናት ሀገራቸው ኢትዮጵያ ሲናገሩ አይኖቻቸው በእንባ የሚሞሉበት ቅጽበት ነው። አሁን ኢትዮጵያ ሄጄ የመኖር ፍላጎት የለኝም ቢሉም ያ ግንባራቸው ግን አሁንም ወደ ሰሜን እንዳዞሩ አሉ። ይህ የሰው ልጅ ተፈጥሯዊ ስብራት ነው። ሰው ከሀገሩ ቢወጣ እንኳን ሀገሩ ከውስጡ አትወጣም። በዚምባብዌ ፀሐይ ስር ሆነው ስለ አዲስ አበባ ቅዝቃዜና ስለ ተራሮቿ ሲያወሩ መሪነታቸው ቀርቶ ተራ ስደተኛ መሆናቸው በግልጽ ይታያል። ታሪክ ሁልጊዜም በሁለት ገጽ ይታያል። የመንግስቱ ደጋፊዎች እሳቸው ሀገርን ከጥፋት ለመታደግ የሞከሩ ቆራጥ መሪ ሲሆኑ፣ ተቃዋሚዎቻቸው ደግሞ ብዙዎች ሞትና ስደት ምክንያት የሆኑ ጨካኝ ገዥ ናቸው። ዶኩመንታሪው ግን ከዚህ የፖለቲካ ፍረጃ ወጣ ብሎ የአንድን ሰው ውድቀትና የሀገርን ሕመም በሰብአዊነት ይተርካል። መንግስቱ ኃይለማርያም የወደቁት በጠላት ኃይል ብቻ ሳይሆን በራሳቸው የስልጣን ሸክምና በታሪክ ማዕበል ጭምር ነው።
መንግስቱ መስኮታቸውን ከፍተው የሩቅን ሰማይ ይመለከታሉ። ያ ምስል ለብዙ 3 ዓመታት በሚስጥር ተሸፍኖ የነበረውን የታሪክ ጉዞ ፍጻሜ ያሳያል። እውነቱ ይሄ ነው የሚለው የመጨረሻው ቃላቸው በተደጋጋሚ ይስተጋባል። ይህ ቃል ለትውልድ የቀረበ የመጨረሻ ምስክርነት ነው። ኢትዮጵያ መሪዎቿን እያፈራችና እያጣች ጉዟን ትቀጥላለች። መንግስቱ ታሪክ ግን በስደትና በናፍቆት የተሞላ ልብ ሰባሪ ታሪክ ሆኖ በታሪክ መዝገብ ላይ ተመዝግቧል። የሚታየው ብቸኛው ምስል የኢትዮጵያ ሰንደቅ ዓላማ በነፋስ ሲውለበለብና የመንግስቱ ምስል ቀስ በቀስ እየጠፋ ሲሄድ ነው። ታሪክ ሰዎችን ይፈርዳል፣ ነገር ግን መሪዎችም እንደማንኛውም ሰው የልብ ስብራት አላቸው። የመንግስት ስብራት ደግሞ ኢትዮጵያ ታሪክ ጠባሳ ሆኖ ለዘላለም ይኖራል። ሺዎችን ያንቀጠቀጠው ያ ድምፅ ዛሬ በሐራሪ ጸጥታ ውስጥ ተውጦ ቀርቷል። እውነቱ ግን አንድ ነው። ሀገርን መውደድ ብቻውን አያበቃም። ሀገርን በክብር መሸከምም ይጠይቃል። መንግስቱ ግን ሸከሙ ከብዷቸው የወደቁበትን ያን ዕለት ታሪክ ሁልጊዜም እያስታወሰ ይኖራል። መንግስቱ ኃይለማርያም ለኢትዮጵያ የነበራቸው ራዕይና የፈጸሙት ተግባር ለትውልድ ትልቅ መማሪያ ነው። ስልጣን በጉልበት ሳይሆን በህዝብ ፍቅር መያዝ እንዳለበት፣ ሽሽት ደግሞ ለመሪ የሚሰጠው ትልቅ ቅጣት መሆኑን ይህ ታሪክ ያረጋግጣል። በዚምባብዌ የሚገኘው የመንግስቱ መኖሪያ ቤት ዛሬ ታሪክ መታሰቢያ እንጂ ፕሬዝዳንት ቤተ መንግስት አይደለም። በዚያ ቤት ውስጥ የሚኖረውም ኃያሉ መንግስቱ ሳይሆን ትዝታን የሚመግብና የሞትን ጥሪ የሚጠበቅ አዛውንት ነው። ቀድሞ ጓዶቻቸውን ምስክርነት ያክላል። አብሯቸው የነበሩት በኋላም በስርና በስደት ያለፉት ባለስልጣናት ስለ መንግስቱ አመጣጥ ያላቸው ስሜት የተደበላለቀ ነው። አንዳንዶች ጥሎን ሸሸ ብለው በምስራቅ ሲወቅሷቸው፣ ሌሎች ደግሞ ለሀገር ሰላም ሲሉ ራሳቸውን መስዋዕትነት ታደረጉ ይላሉ። ይህ ሀሳብ ልዩነት ራሱ ኢትዮጵያ ታሪክ ምን ያህል የተወሳሰበና ቁስሉ ያልዳነ እንደሆነ ያሳያል። ኮሎኔሉ ግን ዛሬም ድረስ መሳሪያ ልገዛ ወጣው እንጂ አልኮበለልኩም የሚለው የቀድሞ መከላከያቸውን ትተው እውነቱ ይሄ ነው ተሰናብቼ መጣሁ በማለት የታሪክን መዝገብ ዘግተውታል። ይህ እምነታቸው ለብዙዎች አስገራሚ ቢሆንም ለሳቸው ግን ከሌናቸው ጋር ለመታረቅ ያደረጉት የመጨረሻ ሙከራ ሳይሆን አልቀረም። በዚምባብዌ መኖሪያ ቤታቸው ውስጥ ኮሎኔሉ መንግስቱ ኃይለማርያም አሁንም ድረስ የኢትዮጵያን አየር እየተነፈሱ የሚኖሩ ይመስላል። ቤታቸው ውስጥ ያሉት የኢትዮጵያ ቅርሶች፣ ስዕሎች፣ መጽሐፍትና ሰውየው በአካላቸው ከሀገር ቢወጡም በመንፈሳቸው ግን አሁንም በዚያ በገነቡትና ባፈረሱት ታሪክ ውስጥ ተቆልፎባቸው እንደሚገኙ ያሳያል። ለአንዳንድ ሰዓት በሚቆየው እዚህ ዶኩሜንታሪ ውስጥ የመጨረሻው ምዕራፍ የሚያተኩረው የስልጣን ዝና አልፎ ሰው ልጅ በስተርጅናው ከሌናው ጋር ብቻውን ሲቀር በሚሰማው ጥልቅ ስሜት ላይ ነው። መንግስቱ በቅርብ በሰጡት ምስክርነት እውነቱ ይሄ ነው ብለው ሲናገሩ በድምጻቸው ውስጥ የሚሰማው መንቀጥቀጥ እድሜ ብቻ ሳይሆን ከባድ ትዝታዎች ሸክምም ይመስላል። እኔ በደንብ ተሰናብቼ ነው የመጣሁት ሲሉ ያንን አሳዛኝ የግንቦት ወር ሽሽት በክብር ለመግለጽ ይሞክራሉ። ነገር ግን ያሰነበት በሺዎች ለሚቆጠሩትና ግንባር ላይ ደማቸውን ለሚያፈሱት ወታደሮች ምን ማለት እንደነበር ዛሬ ላይ ቆሞ ማሰብ እጅግ ልብ ሰባሪ ነው። መሪው ደህና ዋል ብሎ ሲወጣ ነገር ግን በጭንቀት በቀጥታ ውስጥ ቀጥታ ነበር። ይህ በታሪክና በግል ውሳኔ መካከል ያለው ክፍተት ኮሜንታሪው በጥልቀት የሚዳስሰው ሰብአዊ ስብራት ነው። በመኖሪያ ቤታቸው በረንዳ ላይ ተቀምጠው የሩቁን ተራራ ሲመለከቱ የሚያዩት የዚምባብዌን መልክዓ ምድር ሳይሆን የአዲስ አበባን ተራሮች እንደሆነ መገመት አይከብድም። አሁን የኢትዮጵያ ሄጄ የመኖር ፍላጎት የለኝም ሲሉ በቃላቸው ውስጥ የሚሰማው እልህ ሳይሆን የናፍቆትና የሀዘን ድብልቅ ስሜት ነው። የሰው ልጅ ከሀገር ቢርቅም ነገሩ ግን ከውስጡ አትወጣም። በሐራሪ ጸጥታ ውስጥ ሆነው ስለ አብዮት፣ ስለ ጓደኞቻቸውና ስለ ሰሩት ስህተት ሲያሰላስሉ ያ ኃያል ቁጡ መሪ ተለውጦ በትዝታ ያለ አዛውንት ሆኖ ይታያል። መንግስቱ በስልጣን ላይ ሳሉ በዙሪያቸው በሚሊዮኖች የሚቆጠሩና ሰራዊትና ሹማምንት ነበሩ። ዛሬ በዚያ ሰፊ ቪላ ውስጥ የሚሰማው እሳቸውና የቅርብ ቤተሰቦቻቸው ድምፅ ብቻ ነው። አብረዋቸው የተሰደዱት ጥቂት ታማኝ አጃቢዎቻቸው በእድሜና በህመም ሲረግፉ፣ ኮሎኔሉ የብቸኝነትን ጽዋ በየቀኑ ይጋታሉ። ስልጣን እንደ ጥላ መሆኑን ሲመሽ ደግሞ ጥላውም አብሮ እንደሚጠፋ በስደት ኑሯቸው በተግባር አይተውታል። በቅርቡ
እውነቱ ይሄው ነው ብለው ሚስጥራቸውን መግለጻቸው ታሪክ ከመናገር ባለፈ ለሕሊናቸው ረፍት ለማግኘት ያደርጉት ሙከራ ይመስላል። እኔ በደንብ ተሰናብቼ ነው የወጣሁት የሚለው ቃላቸው በየምሽቱ ከራሳቸው ጋር ለሚያደርጉት ክርክር እንደ ማስተባበያ የሚያቀርቡት ይመስላል። ሆኖም ግን ሺዎችን ያሳጣው ጦርነትና የተበታተነው ሰራዊት ትዝታ ሁልጊዜም እንደ ጥላ ይከተላቸዋል። መንግስቱ በቤታቸው በበረንዳ ላይ ቆመው ወደ ሰሜን ወደ ኢትዮጵያ አቅጣጫ ሲመለከቱ የሚያሳይ ምስል ያሳያል። ኢትዮጵያ የመኖር ፍላጎት የለኝም ቢሉም አይኖቻቸው ግን ተቃራኒውን ይናገራሉ። ሰው ከሀገሩ ይወጣል እንጂ ሀገር ከውስጡ አትወጣም። በዚምባብዌ መሬት ስር ለመቀበር ቢዘጋጁም ነፍሳቸው ግን አሁንም በኢትዮጵያ ተራሮች ላይ እየከነፈች ትገኛለች። የመንግስቱ የዚምባብዌ ህይወት የአንድ መሪ ውድቀት ብቻ ሳይሆን የስልጣን ከንቱነትና ለሀገር ፍቅር ጥልቅ ቁስል መታሰቢያ ሆኖ ታሪክ መዝገብ ላይ ተጽፏል። ይህን ቪዲዮ ላይክ በማድረግና ለወዳጅ ዘመዶ ሸር በማድረግ ተባበሩን። በታሪክ በወቅታዊ ዜናዎችና አስተማሪ ይዘቶች ላይ በየቀኑ የምናቀርባቸውን ዝግጅቶች ቀድመው እንዲያገኙ ደግሞ የስካይ ኒውስ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የእርስዎ ድጋፍ ለተሻለ ስራ እና ብርታት ይሆነናል። ሰናይ ጊዜን ተመኘን።